ከንቲባ አዳነች አቤቤ ስለ አላፋት ዝማሬ ምን አሉ? የገና በዓልን ምክንያት በማድረግ በአዲስ አበባ መስቀል አደባባይ የተካሄደው ልዩ የአላፋት ዝማሬ መርሃ ግብር መዲናችን አዲስ አበባን እንዳደመቃት ተናግረዋል። የአዲስ አበባ ከተማ ከንቲባ የሆኑት አዳነች አቤቤ በመርሃ ግብሩ ላይ የታየውን ውበትና አንድነት በማድነቅ በማህበራዊ ትስስር ገጻቸው ላይ ዛሬ የኢየሱስ ክርስቶስ የልደት በዓልን በማስመልከት በአዲስ አበባ መስቀል አደባባይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የተካሄደው የአላፋት ዝማሬ ድንቅ ነው፣ ከተማችንንም በጣም አድምቋል በማለት መልእክታቸውን አስተላልፈዋል። እናንተስ የዘንድሮን የአላፋት ዝማሬ መርሃ ግብር እንዴት አገኛችሁት? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። ጋይስ አሁን ጨርሰን ወደ ቤት እየተመለስን ነው። ግን እየተመለስንም እየዘመርን ነው የምንመለሰው። በጣም የሚያምረው ወይኔ ስናምን በኢየሱስ የአላፋት ዝማሬ ለመጀመሪያ ጊዜ ነው ማከብረውና ገብቻ አላውቅም፣ እንደዚህ አክብሬ አላውቅምና እንዴት ነው ደስ የሚለው። እግዚአብሔር እስከዛሬ ባለመኖሪ እዚህ ባለመገኘቴ በጣም ነው ያዘንኩት።